ተሸንፏል። ዛሬ የመጀመሪያው ጨዋታ ባቻ ውጤት ተጠናቋል። እነዚህ ሁለት ቡድኖች የሚቀጥለው ሳምንት ማክሰኞ ኤምሬትስ ላይ በድጋሚ ይፋጠጣሉ። አትሌቲኮ ማድሪድ 1 አርሰናል 1 የዛሬው የመጨረሻ ውጤት ሆኗል። ማን የበለጠ ደስተኛ የሚሆን ይመስላል? ያለ ጥርጥር አርሰናል አዌ ጎሩ ላይ ሰራም። እስክንድር ግን ከሜዳ ወጥቶ ነጥብ ማለት የነጥብ ጨዋታ ነው፣ ግን ነጥብ ስኮር የምታረግበት አይደለም። ግን ሳትሸነፋቸው ወጥተህ መመለስ ኮንፊደንስን ያሳድጋል ለመልሱ ጨዋታ እና አሁን ቀጥሎ ደግሞ በደጋፊያችን በሜዳችን በሰፈራችን ስለሚሆን እዛ እንገናኝ ማለታቸው አይቀርም እና ልክ ትላንትና ቨንሶን ኮምፓኒ እንዳለው ማለት ነው። ምን አለ ቻምፒየንስ ሊግ ግማሽ ፍጻሜ እንግዳ ቡድን ሄደ 5 ጎል ተቆጠረብህ ማለት አለ። 5 ጎል ጥሩ ነገር አይደለም። 4 ማስቆጠሩን ሳይሆን የምታስበው 5 ተቆጠረብን ተሸንፈናል። ስለዚህ እዛኛው ሁለተኛው ጨዋታ ላይ ግን ከዚህ የበለጠ ሆነን እንመጣለን። እዛ 4 አስቆጥረናል። የበለጠ ፖል ካጋሜ አለ ሩዋንዳው ፕሬዝዳንት አለ ማሊያ ስፖንሰር አራቱም ክለቦች ግማሽ ፍጻሜ ያሉት ክለቦች አሏቸው። ግን በሩዋንዳ ያው መቼም የአፍሪካ መሪዎች ግን በሩዋንዳ ቱሪዝም ሚኒስቴር በዛ በኩል ነው ስምምነቱ አርሰናል እንጂ ቀጥታ ከፕሬዝዳንቱ ጋር አይደለም። ፕሬዝዳንቱ የአርሰናል ደጋፊ መሆናቸው ስለሚታወቅ ቲኬት ቢፈልጉ አያጡም እንጂ አሁን ከስፔን ንጉስ ጋር በአቅራቢያ ነው የተቀመጡት። ምናልባት መንግስታዊ ኃላፊነትም ቪዚትም ኖሮ ከሆነ አናውቅም። ወደ አትሌቲኮ ወደ ማድሪድ ወደ ስፔን ግን እንደዚህ ይገጣጠማል። ያው የመሆን እድሉ ጠባብ ነው። አይ ዶንት ኖ እንግዲህ እሱን ዝርዝር ማብራሪያ ማየት ያስፈልጋል። ግን እርግጠኛውን መናገር የምንችለው የአርሰናል ደጋፊ ናቸው፣ የልብ የአርሰናል ደጋፊ ናቸው የቆዩ እና ለዚህ ነው ይሄ ቪዚት ሩዋንዳ የሚለው ማስታወቂያ በራሱ ሰውየው የግል ፍላጎታቸውን ተግባራዊ ሊያደርጉ ሆን ብለው ነው አርሰናልን በዚህ መልኩ ስፖንሰር ያደረጉት ሲባሉ እሳቸው ደግሞ ሌሎች አይ ቲንክ ባየር ሙኒክ ጋር አራቱም ክለቦች አሁን ግማሽ ፍጻሜ ያሉት አራቱም ክለቦች ራሱ አትሌቲኮ ጋር ከዚህ ጋር ሁሉ ይሰራሉና ያንኑ አደረጉና እኛ የበለጠ ተጠቅመናል፣ በቱሪዝም የበለጠ ሩዋንዳ ተጠቅማለች ነው የሚሉት። ተቾቻቸው ደግሞ ለምን ይሄን ያህል አስበው ወደ 3.5 ሚሊዮን 4 ሚሊዮን ለአንዱ ክለብ ይከፍላሉና በትንሹ 14 15 16 ሚሊዮን ፓውንድ አካባቢ በአመት ወጪ ያደርጋሉ ማለት ነው። እና ሃርድ ከረንሲ ጥረት ባለበት የአፍሪካ ሰብሳሃራን አፍሪካ ኢኮኖሚ እንደዚህ አይነት ጥያቄዎች ይነሳሉ። ኤኒዌይ ርዕሳችን ጨዋታ ይሁን ፖል ካጋሜን ስላየን ነው ይሄንን ያልነው። ግን ለአርሰናል ጥሩ ነው እስክንድር፣ ለአርሰናል ጥሩ ነው ባቻ ውጤት ጨዋታውን ወደ ራሱ መልሱን ጨዋታ ወደ ኤምሬትስ ማምጣቱ ጥሩ ነው። ደግሞ ስል ሳይሸነፉ ሁለተኛው ጨዋታ ላይ ሆፕፉሊ ኤበሬቺ ኤዘ እና ቡካዮ ሳካ የበለጠ ፊት ሆነው ሌላ ጉዳት ሳይገጥማቸው የበለጠ ፊት ሆነው በሚቀጥለው ጨዋታ ይደርሳሉ ብለን እናስባለን። ይሄ ደግሞ የአርሰናልን የማጥቃት ፍሉዌንሲ እንደው ሊመልሰው ይችላል እንጂ ዛሬ ስለመከላከሉ እንደ ቡድን ስላለው አደጋን ስለመክታት ብቃቱ ልትናገር ይችላል። ስለማጥቃቱ ግን ብዙ የሚቀረው ነገር አለ። እንዳልከው ቅድም አሁን ስንተኛ ጨዋታ ነው አንድ ጎል ብቻ ሲያስቆጥሩና ያላገቡባቸውም አሉ። እንደው ኤዜ ከገባ በኋላ ነው እኔ ፈጠራው እንደውም ያማረ መስሎ የታየኝ። በአሰላለፍ በአስገዳጅ ሁኔታም እንደገና በምርጫም የተደረጉ ለውጦች አሉ። በአስገዳጅ ሁኔታ ፍሮንት ስሪው ግሪዝማን ኮከብ ተጫዋች የጨዋታው ተብሏል። ራሱ ሰልፊ ሲነሳ ነበረ። በአስገዳጅ ሁኔታ ፍሮንት ስሪው ነው። ፍሮንት ስሪው ሚኬል አርቴታ በዚህ ሰዓት ላይ የሚፈልገው አይደለም። በአስገዳጅ ሁኔታ ግን ያንን ማድረግ ስላለበት እነዚህን ተጫዋቾች ተጠቅሟል። ማርቲኔሊን፣ ጊዮኮሬሽን እና ማድዌኬን ቅድም እንዳልኩት ፊት ቢሆኑለት ኖሮ የ90 ደቂቃ ፊትነስ ቢኖረው ኤበሬቺ ኤዘ፣ ካይ ሃቨርትስ እና ቡካዮ ሳካ ነበረ እዛ ላይ ሊመርጥ የሚችለው ብዬ አስባለሁና እንደዛም ሆኖ ፊት መስመሩ ላይ ያለው ድክመት እንዳለም ሆኖ እስኪቀየሩ ድረስ አሁን የጊዮኮሬሽ ካልሆነ በስተቀር ልዩነት ፈጣሪነት በፍጹም ቅጣት ምቱ ከዛ ውጪ ግን እዚህ ግባ የሚባል ስራ አልሰሩምና እነሱ ከወጡ በኋላ ይሻላል። እንደው
አርሰናል እነሱ ከወጡ በኋላ ፊት መስመር ላይ የተሻለ ለውጥ አድርጎ ነበረ። በተለይ ኤዘ ከገባ በኋላ 10 ቁጥሩን ቦታ ይዞ አርሰናል ከ4-3-3 ወደ 4-2-3-1 ከመጣ በኋላ ዙቢሜንዲን እና ዴክላን ራይስን ፒቮት ካደረገ በኋላ በጣም የተሻለ አርሰናል ነበር ያየነው። እንደዛም ሆኖ ጎል ያነሰው አርሰናል። ስለዚህ 1-1 ለአርሰናል በጣም ጥሩ ውጤት። በተቃራኒው የአትሌቲኮ ማጥቃት መስመር የተሻለው ክፍላቸው ነበር። የጨዋታውን ኮከብ በመጨረሻ የሜትሮፖሊታኖ የቻምፒየንስ ሊግ ጨዋታው አንቷን ግሪዝማን ሆኗል። ሌላኛው አጥቂ ዩሊያን አልቫሬዝ ደግሞ የአትሌቲኮን ጎል ከፍጹም ቅጣት ምት አስቆጥሯል። ሁለቱም ጎሎች የተቆጠሩት ከፍጹም ቅጣት ምት ነው። ከክፍት ጨዋታ ጎል አላየንም። አዎ ጥሩ ነጥብ ነው። እንደውም ይሄ የአልቫሬዝ ብቸኛ ጥረት ለብቻው በርከት ያሉ ተጫዋቾችን ሲያጫውት እድል ሲፈጥር ነበር። ለአርሰናል ተከላካዮችም እሱን ለመያዝ አስቸጋሪ ነው። እስክንድር ታክቲካሊ ካየኸው የጨዋታው አጀማመር ላይ በ4-4-2 ከፊት ያሉት ሁለት አጥቂዎች አንዱ ሆኖ ነው እሱ የሚጫወት። ግን እንደዚህ ድሮፕ የሚያደርግ ተደራቢ አጥቂ ባህሪ ያለው 10 ቁጥሩንም እየሸፈነ የሚጫወት የበለጠ አትሌቲኮን 4-4-2 ከምንለው 4-4-1-1 እንድንለው የሚያስገድድ ነው የዩሊያን አልቫሬዝ አጫወትና እንደ አጥቂ ብቻ ሳይሆን እንደ ፕሌይ ሜከርም ነው የሚጫወተው የነበረው። እንደዛ ከሆነ እንደ 10 ቁጥር የለየለት 10 ቁጥር ቢሆን በነ ዴክላን ራይስ ዛሬ 6 ቁጥር ስለነበረ ሚናው በዴክላን ራይስም እያስጠበቅ ታጫውቷል። ግን እሱ የትም ቦታ ይገባል በጥልቀት ሁሉ አንድ ቦታ እንዲያውም እዚህ ጋር ስንል ነበር አይደል ሴንትራል ሚድፊልድ ተከላካዮቹ ፊት መሃል በጥልቀት ገብቶ ሌሎች ተጫዋቾችን ከፊት አድርጎ እናይ ነበርና ይሄ ነፃነቱ እሱም ማርክ ለማድረግ አስቸጋሪ እንዲሆን አድርጎታልና በጥሩ ብቃት ነው። ግን ጨዋታውን መጨረስ አልቻለም። ጉዳቱን መቋቋም ስላልቻለ ወጣ እንጂ ከወጣ በኋላ እንዲያውም አትሌቲኮ ትንሽ ቀነስ ያደረገ ይመስለኛል በፈጠራው በኩል። ሌላ ለመልሱ ጨዋታ ግን አርሰናል የሚኖር ይመስለኛል ሉክማን። ምክንያቱም በርካቶቹ ድሎች ላይ እሱ ነበረበት። ወይ የመጨረሻውን ይሞክራል ወይ ይሳተፋል። በደንብ ማጥቃቱ ላይ በደንብ ያየነው ተጫዋች ነው ሉክማን። ፈትኗቸዋል። ለግሪዝማን ኮከብነቱን ሰጡት። አይን ውስጥ የሚገቡ ደግሞ ሌሎች የማጥቃት አክሽኖችን ሉክማን ሲያሳይ ነበር። በተለይ አንድ ቦታ ቤን ዋይት ጋር እዛ ሳጥን ውስጥ የሰራው ስራ ጎል መሆን የሚገባው ነበር። በአንድ ተች ቤን ዋይትን ሸወደው ሊያስቆመው ሞክሮ ከዛ በኋላ ኦፍ ታርጌት ሆነበት። በጣም ከልክ በላይ መታው መሰለኝ ወደ ላይ ወጣበት እንጂ ጎል መሆን የሚገባው ነበር።